ሮዛ አበባ ላይ አሞኝ ተኝቻለሁ። ቤዝዬን የመሰለ ከየት አገኛለሁ? ያጣፋት ልጅነት ዘልቆ ያልዘለቀው ሳናውቀው ጀምሮ ሳናውቀው ያለቀው ያን የሕይወት ግምሻ የሕይወት ጨረፍታ አስረክቦት ሄደ ጊዜ ለትዝታ። የትዝታ መንገድ ይለያል ከሌላ ወደፊት ሲሄዱስ ወደ ኋላ የጉዞን አቅጣጫ እውነታውን ሽሮ መነሻው ዘንድሮ መዳረሻው ድሮ። እኔ እኮ አታጭስ አላልኩ። አረ ቤዟ ደብሮኝ እኮ ነው። አይደብርህ። እኔ ፊት ማድረግ የፈለግከውን ሁሉ ማድረግ ትችላለሽ። እሺ እኔ የምታስደብረኝ ካጠገቤ ስጠፋ ነው። እሺ ቤዝዬ እስታይ የማናገኛቸው የትዝታ ጸባይ ምንድን ነው ያዝከው? ይሄን አታስታውሽው? አውቶግራፍ እኮ ነው ላንቺ የተጻፈ። አይረሴው ቀርቶ ግድ የማይሰጥ ነገር በጊዜው በወቅቱ ትዝ ባለ ጊዜ ያድርስ ናፍቆቱ። ራስን መጠበቅ የጀማመርኩት በፍቅር ንዳድ የተቃጠልኩበት ገጠምኩልሽ እኮ ስንት ያሳለፍኩበት የኔ ባፍላነት የፍቅር ገጠም ሳየው አስለቀሰኝ ትምህርት ቤት። እስቲ በልልኝ። መድኃኒዓለም ሮዛ አበባ ላይ አሞኝ ተኝቻለሁ። ቤዝዬን የመሰለ ከየት አገኛለሁ? ታወራፍ ቲቸር ካየ ይገላል። እሺ ምን ባንቺ የመጣ ባይኔ መጣ ወይኔ ገጠምኩ። ምን የምን ጩኸት ነው? አንተና የምትወጣው ምረታብ ናውጣ ናውጣ። ከሽታ ይፈልቃል ትዝታ የወቅቶች ፍርቅታ ቤቱ ነው ትዝታ ተኝቶ ገላቶ ይነቃል በፎቶ። ሙዚቃማ ወይ ጊዜ ሁሉንም አትረሳም አይደል? የዛን ዘመንማ ከ6ኛ ክፍል እስከ 9ኛ ክፍል ወርቃማ ጊዜ ነበር። ከ9 በኋላስ? ከዛ በኋላ ያለውን እንኳን ተይው። ግን እንዴት ያን ከመሰለ ፍቅር መውጣት ፈለግሽ? ምሩ ከ9ኛ ክፍል በኋላ አብሬያችሁ መቀጠል ያልቻልኩት አባቴ ወደ ሌላ ሀገር ተመድቦ ሄዶ ነው። ተይው በቃ። ምሩ ወዴት ነው የምትሄደው? በቃ ቤዛ አታስጨንቂ፣ አገኝሻለሁ። ናይ ደግሞ እንደዚህ ነው ወደፊት ሲሄዱስ ወደ ኋላ። ምሩ እንዴት በልፋት እንዳገኘው አታውቅም። በቀላሉ ልተው አልችልም። መነሻው ዘንድሮ መዳረሻው ድሮ።